ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ዛሬ ይዤላችሁ የቀረብኩት ርዕስ እንደሚታወቀው በጉጉት እየተጠበቀ ያለው የሙስሊም ሁሱና የክርስቲያን እፎይ የውይይት ጥሪ ነው። እሱም እስከ ዛሬ ድረስ ሁሱም በእፎይ ላይ እፎይም በሁሱ ላይ ሲዛዛቱ እንደነበረ ልባችን የሚያውቀው እውነት ነው። ስለዚህም ሁለታቸውም ጥሪ ተቀብለው ነገ ምሽት 3 ሰዓት ላይ ሊገናኙ ቀጠሮ ይዘዋል። በዚህ ቀጠሮ ላይ አይቀርም። በዚህ ቀጠሮ እርግጠኛ ነኝ ሙስሊሙም ክርስቲያኑም አሪፍ ትምህርት እንደምንይዝበት አልጠራጠርም። ከመግቢያ ያህል ሙስሊሞችም ጋር ሆነ ክርስቲያኖች ጋር ከመንቀፍ ይልቅ ከመሳደብ ይልቅ ከማንጓጠጥና ከማፌዝ ይልቅ ትምህርት የምንወስድበት ይሆናል ብዬ ተስፋ አደርጋለሁ። እንደሚታወቀው አብዛኛው ኢትዮጵያዊ ወይም ኢትዮጵያ በአብዛኛው በሚባል ደረጃ እምነትን ተከታይ የሆነች አገር ናት ቢባልም ነገር ግን እምነታችንን የምንከተለው በመወለድ ያገኘነው ብቻ እንደሆነ የማይካድ ሀቅ ነው። ይህ ማለትም ስንወለድ ቤተሰቦቻችን ሙስሊም ከሆኑ ሙስሊም፣ ክርስቲያን ከሆኑ ክርስቲያን ሆነን እንወለዳለን፣ በዛው እናድጋለን፣ መሞትም ደረጃ ይደረሳል። ምክንያቱም ስለ እስልምናም ሆነ ስለ ክርስትና ጥልቅ የሆነ ማወቅና መረዳት አለን ብዬ አላስብም። አሁን ግን አብዛኛውን የሶሻል ሚዲያ ጊዜ እንደመሆኑም መጠን በተለያየ መልኩ ጥናት በማድረግም በማንበብም ትክክለኛው እምነት የቱ ነው ብለን አብዛኛው ወጣቶች የምንጠይቀው ጥያቄ እንደሆነ አልጠራጠርም። በዚህም ምክንያት ነገ እነዚህ ሁለቱ የእስልምናና የክርስቲያን ጀግና ተብለው የሚጠሩት የሙስሊሞች ጀግና ውሱ፣ የክርስቲያን ጀግና እፎይ፣ እነዚህ ሁለት ታላላቅ እንቁዎች ይገናኛሉ። የውይይታቸው ርዕስም በቀድሞ ነቢያት የተሰበከው እምነት እስልምና ወይስ ክርስትና የሚል ርዕስ ነው ይዘው የቀረቡት። እንደ ሁለተኛ እንደ ተጠባባቂ ግን ነቢዩ ሙሐመድ አለይሂ ሰላቱ ወሰላም በክርስትና ወይም በባይብል ምን ይመስላል የሚልም በተጠባባቂነት የያዙት ርዕስ ነው። በዋነኝነት ግን ይዘውት የሚቀርቡት ርዕስ የቀድሞው ነቢያቶች የሰበኩት እምነት እስልምና ነው ወይስ ክርስትና ነው የሚል ርዕስ ይዘው ነው የሚገቡት። የቀድሞ ነቢያት የሰበኩት ሃይማኖት ምን እንደሆነ የሚለውን ጥያቄ በሁለቱም እምነት በእስልምናም በክርስትናም ዘንድ የተለያየ ትርጓሜና ትንታኔ የሚሰጠው ጥልቅ ርዕስ ነው። በእስልምና በኩል የሚሰጠው የነቢያት አመለካከት በእስልምና አስተምሮ ሁሉም ነቢያት ከአዳም እስከ ሙሐመድ አለይሂ ሰላቱ ወሰላም የሰበኩት አንድ አይነት መልእክት ነው። እርሱም ተውሂድ፣ አንድ አምላክን ብቻ ማምለክ ብለው እንዳስተማሩን አይዘነጋም። እስልምና እንደ ተግባር እስልምና የሚለው ቃል ትርጉም ለአንድ አምላክ እጅ መስጠት ማለት ሲሆን የቀድሞው ነቢያት በሙሉ ለአምላክ እጃቸውን የሰጡ ሙስሊሞች ነበሩ ተብሎ ይታመናል። በቁርአን ማስረጃ ላይ ነቢዩ ኢብራሂም ወይም አብርሃም፣ ሙሳ ወይም ሙሴ፣ ኢሳ ወይም ኢየሱስ ሙስሊም እንደነበሩ ህዝቦቻቸው ወደ አንድ አምላክ እንደጠሩ ይገለጻል። ሃይማኖት ከመጀመሪያ ጀምሮ አንድ ነው። ልዩነት በየጊዜው የሚመጣ ህግጋት ወይም ሸሪዓ ላይ ብቻ ነው የሚለያየው የሚል አመለካከት እንዳለንና በዚህም እንደምንሄድ ይታወቃል። እስልምና አንድና አንድ መርህ አለው። በቁርአን እናምናለን። ቁርአን መመሪያችን ነው። አላህ ጌታችን ነው። ነቢያቶች ደግሞ ለኛ የተላኩልን አላህ ለኛ መልእክት። ይህንንም ተንተርሶ ሁሱ የተለያየ ነገሮችን ይዞልን ይቀርባል ብዬ አስባለሁ። በጉጉት እንጠብቃለን። በክርስትና በኩል ደግሞ ወይም ደግሞ እፎይ
ተዘጋጅቶ ከሚመጣበትና እንደዚሁም ሲባል እንደምንሰማው በክርስትና አስተምሮ የቀድሞ ነቢያት የብሉይ ኪዳን ነቢያት የሰበኩት ስለሚመጣው መሲህ አዳኝና ስለ እግዚአብሔር መንግስት ነው ሲሉ እንሰማለን። ትንቢትና ፍጻሜ ነቢያቱ የተናገሩት ትንቢቶች በሙሉ በኢየሱስ ክርስቶስ ላይ ፍጻሜያቸውን እንዳገኘ ክርስቲያኖች ያምናሉ። ስለዚህ የነቢዩ ስብከት ለክርስትና መሰረት እንደሆነ ይታያል። ነቢያቱ እግዚአብሔር ከሰው ልጅ ጋር የሚያደርገው አዲስ ቃል ኪዳን ሲያበስር ነበር። ይህ ከአዲስ ቃል ኪዳን ደግሞ በክርስቶስ በኩል የተገለጸ የክርስትና እምነት ነው ተብሎ ይታመናል። ነቢያቶች የሰበኩት እግዚአብሔርን አንድነት ብቻ ሳይሆን ወደፊት የሚመጣው የሰው ልጅ ከኃጢአት የሚያድን አዳኝ ክርስቶስን ጭምር ነው ብለው ያምናሉ። ይህንን ሁለቱም ይዘውት የሚመጡት ውይይት እንደሆነ አንጠራጠርም። እዚያው ላይ ልነግራችሁ የምፈልገው ሁለታቸውም የየራሳቸውን ጎራ ይዘው ቢመጡም ሁለቱም የየራሳቸውን ትክክል ነው የሚለው ሐሳብ ይዘው ቢመጡም እኛም ሰሚዎች የራሳችንን ነገር አመዛዝነንና አጢነን በትኩረት ከተረዳን በኋላ ለራሳችን የሚሆነውን መልስ ራሳችን እንይዛለን እንጂ አንዱን መሳደብ፣ አንዱን ማንጓጠጥ፣ የራሳችንን ከፍ አድርገን የሌላውን ዝቅ በማድረግ የሚገኝ ምንም አይነት የእውቀት ለውጥ አይኖርም። ይህ ዲቤት ወይም ደግሞ ይህ ውይይት ከሁለታቸውም ጋር ጨዋነት በተሞላበት ያስተምሩን ዘንድ ምኞቴ ነው። እንደሚያስተምሩንም አልጠራጠርም። ስለዚህ ነገ ሰኞ ምሽት 3 ሰዓት ላይ አይቀርም በቀጥታ ላይቭ ላይ እናስተላልፈዋለን። ይህንን ጥሪ ሁሉም ይሰማው ዘንድ ፍላጎቴ ነው። አውቃለሁ በጣም ብዙ ታላላቅ ዩቲዩበሮች፣ ታላላቅ ቲክቶከሮች ማስታወቂያ ሰርተውበታል። በጣም ብዙ ታዳሚ ይገኝበታል ተብሎ የሚታሰብ የውይይት ሰዓት ነው። በዚህ ሰዓት በድጋሚ የምናውቅበት የምንረዳበትና ለእውቀት እጅ የምንሰጥበት ጊዜ ይሆናል ብዬ አስባለሁ። ምክንያቱም በመግቢያ ላይ ልነግራችሁ እንደፈለኩት አብዛኛው በመወለድ ያገኘነው እንጂ በእውቀት ያገኘነው እስካልሆነ ድረስ በአንድ ቀን እውቀት ባንይዝ እንኳ እውቀት የምናገኝበትን መንገድ እንፈልግበታለን ብዬ አስባለሁ። ነገ ምሽት 3 ሰዓት ላይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ላይክ እና ኮሜንት እንደዚሁም ሰብስክራይብ እንዳይረሳ ባይ